እሺ የዩቲዩብ ቻናል የተከታታይ ሰላማችሁ ይብዛ እያልኩኝ ዛሬ አዲስ ቪዲዮ ይላችሁ መጥቻለሁ። ይህ ማለት ፌስቡክ ላይ እንዴት ፔጅ ማጥፋት ይቻላል ለማለት ፌስቡክ ላይ ክሬት ያደረጋችሁትን ፔጅ how to delete ፌስቡክ ፔጅ ማለት ነው። የፌስቡክ ፔጃችሁን ክሬት ያደረጋችሁት እንዴት ማጥፋት እንደምትችሉ አሳያችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ። ቀጥታ ፌስቡክ የምትለው አፕሊኬሽን ነው መገባው ማለት ነው። እዚህ ጋር ስክሪን ላይ እንደምታዩት ፌስቡክ የምትለውን አፕሊኬሽን እሷን እጫናታለሁኝ። እሷ ከተጫንኳ በኋላ ቀጥታ ፌስቡክ ውስጥ አስገባኝ ማለት ነው። እዚህ ፌስቡክ እንደገባሁኝ እዚህ ጋር ከቀኝ በኩል ላይ 3 መስመር ይታያሉ። እዚህ ጋር 3 መስመር እሷን መጥቼ አንዴ ክሊክ አደርጋታለሁ ማለት ነው። እነዚህ 3 መስመሮች እሷን አንዷን እጫናታለሁ ማለት ነው። እዚህ 3 መስመሮች መታችሁ ትጫናታላችሁ። ይሄው እሷን ተጫንኳት። ቀጥታ እንደተጫንኳት እዚህ ጋር ብዙ ነገር መጥቶልኛል። ወደታይ ተወርዱና ወይም እዙ አለ ፔጅ የሚል ይታያችኋል። እዚህ ጋር ፔጅስ የሚል አለ። ይሄ ፔጅስ የሚለውን እሱ መታችሁ ትጫኑታላችሁ ማለት ነው። እሱ መታችሁ ትጫኑታላችሁ። ይሄው ፔጅስ እሱ እንደተጫናችሁት እዚህ ጋር ዩር ፔጅ ሁቦ ቲዩብ ኢትዮጵያን ተከታታይ ድራማ ሁቦ ቲዩብ 1 ሁቦ ቲዩብ 2 የሚል አለ። እዚህ ጋር 4 ፔጅ አለ ማለት ነው። ስለዚህ ከአራቱ ፔጅ ውስጥ አንዱን ፔጅ ማጥፋት ብፈልግ አሲዩም ሁቦ ቲዩብ 2 የሚለውን ይሄንን ፔጅ ማጥፋት ብፈልግ እሱ መታችሁ አንዴ ትጫኑታላችሁ ማለት። ስለዚህ ሁቦ ቲዩብ 2 የሚለውን ፔጅ መታችሁ አንዴ ክሊክ ታረጉታላችሁ ማለት። ዘን ፕረስ ሁቦ ቲዩብ 2 ዘን እንደተጫንኩት ቀጥታ ምንድነው ያስመገባኝ እንደምታዩት ስክሪኑ ላይ ብዙ ነገር አለው። እዚህ ጋር መጥቶልኛል። ከቀኝ በኩል ላይ የሴቲንግ ምልክት ትታያችኋል። እዚህ ጋር የሴቲንግ ምልክት ማለት እሷን መታችሁ አሁንም አንዴ ትጫናታላችሁ ማለት። እሷን መታችሁ አንዴ ትጫናታላችሁ። ይሄው እሷን መጥቻ አንዴ ተጫንኳት እዚህ ጋር ፔጅ ሴቲንግ፣ ጀነራል ሴቲንግ፣ ሜሴጂንግ፣ ኖቲፊኬሽን ይላል። እቺ ጀነራል ሴቲንግ የምትለው መታችሁ አንዴ ትጫናታላችሁ ማለት። እሷን መታችሁ አንዴ ትጫናታላችሁ። እቺን ጀነራል ሴቲንግ የምትለው መጥቼ አንዴ እጫናታለሁ ማለት። ይሄው እንደተጫናችኋት እዚህ ጋር ፒን ፔጅ፣ ፋቮራይት፣ ሪሙቭ ፔጅ ቪዚቢሊቲ፣ ፔጅ አፕዴት የሚል ነገር አለ። እዚህ ጋር ሪሙቭ ፔጅ የሚለው ላይ ነው የምመጡት እናንተ። ሪሙቭ ፔጅ ማለት ፔጁን ማስወገድ ወይም ዲሊት ማድረግ ስለፈለኩ ነው። ከዛ እንደምታውቁት እዚህ ጋር ፐርማነንትሊ ዲሊት ሁቦ ቲዩብ ይላል። ይሄን ፔጅ ፐርማነንትሊ ዲሊት ላድርግልህ ወይ እያለኝ ነው። አዎ ከሆነ መልሳችሁ መታችሁ እሱን ትጫኑታላችሁ ማለት ነው። ይሄው እሷን ፐርማነንትሊ ዲሊት ሁቦ ቲዩብ የሚለውን እሱ መጥቻ አንዴ ይጫናዋለሁ ማለት ነው። ይሄው እሱን አንዴ ተጫንኩት። ይሄው እንደምታዩት ምን አለኝ ዲሊት ፔጅ ኢዝ ፐርማነንት ዋንስ ዩ ዲሊት ፔጅ ኖት አብል ቱ ጌት ኢትስ ባክ ማለት አንዴ ዲሊት ካደረገው ፔጁን መመለስ አችልም። አር ዩ ሹር ዩ ዋንት ቱ ዲሊት ሁቦ ቲዩብ 2 የሚለው ይህን ፔጅ ዲሊት ማድረግ ትፈልጋለህ ወይ እያለኝ ነው። አዎ ዲሊት ማድረግ ፈልጋለሁ ከሆነ መልሳችሁ እዚህ ጋር ትመጡና ዲሊት ፔጅ የምትላለች እዚህ ጋር መታችሁ ዲሊት ታደርጋላችሁ ማለት። እዚህ ጋር መታችሁ ዲሊት ማድረግ ትችላላችሁ። ስለዚህ እቺን ዲሊት የምትለውን አንዴ መጥቼ ጫናታለሁ። ይሄው ዲሊት አልኳት።